ዓለማችን አዝናለች፣ ድንጋጤም ነግሶባታል። በአፍሪካውያን አባባል አንድ ብልህ ሰው ሲሞት ጥበብና ዕውቀት እንደ ማጣት ነው ይላሉ። ዓለም ይህን ስሜት የተሰማት ይመስለኛል። ምድር የጋራ ቤታችን ናት በማለት ሲናገሩ የነበሩ አባት በማጣት ተፈጥሮ ራሱ የምታዝን ይመስለኛል። ድሆች በቅዱስ ጴጥሮስ ባዚሊካ በሴንት ፒተር ስኩዌር ፊት ለፊት ተገኝተው ሐዘናቸው እየገለጹ ይገኛሉ። የትኛውም ዓለም ይመጡ የነበሩ ስደተኞች ማረፊያ መጠለያ የነበረችው የቅዱስ ጴጥሮስ አደባባይ ዛሬ ሐዘን ተጭኖባታል። ስደተኞች እያነቡም ይገኛሉ። ቅዱስ ጴጥሮስ አደባባይ ደግሞ ከወትሮ ይልቅ የሰው ብዛት ልክ እንደ አሸዋ ሆኗል። ዝምታው ግን ያስፈራል። በካቶሊካዊት ቤተ ክርስቲያን ሕገ ቀኖና መሠረት መላውን ዓለም የሚመሩ ርዕሰ ሊቃነ ጳጳስ ሲያርፉ በተወካይ አይመራም። ለዛም ሴዴ ቫካንስ በመባል መንበሩ ባዶ ነው ማለት ነው። ይህ ብቻ ሳይሆን ትልልቅ ውሳኔዎችም አይወሰኑም። አዲስ ርዕሰ ሊቃነ ጳጳስ እስከሚመረጥ ድረስ ሰኞ ከጠዋቱ 7:35 ጀምሮ ካርዲናል ፋርል የሐዘን መግለጫ ለዓለም ካስተላለፉ በኋላ መላው ካቶሊካውያን በሐዘን ተውጠዋል። ከሰባቱም አህጉራት የመጡ የሚዲያ ባለሙያዎች በቅዱስ ጴጥሮስ ባዚሊካ በሴንት ፒተር ስኩዌር ፊት ለፊት ተገኝተው ይህንን ታላቅ ሰው ለመሸኘትና ለመዘገብ የተዘጋጁ ሆነው ተገኝተዋል። ብልህ አባት ትልልቅ ሚኒስትሮች ያደንቋቸዋል፣ ፕሬዝዳንቶች ያደንቋቸዋል፣ ሴናተሮች ያደንቋቸዋል፣ ሚዚሻን ያደንቋቸዋል፣ ተጫዋቾች ያደንቋቸዋል፣ ዘማሪያን ያደንቋቸዋል፣ የተለያዩ የሃይማኖት አባቶች ያደንቋቸዋል። እኚህን አባት የማያደንቅ ሰው አለ ብዬ ለማለት ይከብደኛል። ትሑቱ አባት ርዕሰ ሊቃነ ጳጳስ ፍራንቺስኮስ የድሆች አባት፣ ለተቸገሩት ደራሽ፣ ለስደተኞች ተቆርቋሪ፣ በመላው ዓለም ፍትሕን ላጡት ደግሞ ፍትሕ እንዳይስተጓጎል የሚሰብኩ አባት ዛሬ ምድራችን አጥታለች። በዚህም ምክንያት የሚሊዮኖች ልብ የተሰበረ ሆኗል። ትሕትናቸው ያበራል፣ ፈገግታቸው ይስባል። ልክ እንደ በለስ ዛፍ ዝቅ በማለት ትሕትናቸው ለመላው ዓለም ነጸብራቅ የነበሩ ነበሩ። 1936 በአርጀንቲና ቦናስ አይረስ ግዛት የተገኙ ይህ ትሑት አባት ከአባታቸው ማሪዮና ከእናታቸው ሪጄና ተወለዱ። አባታቸው በባቡር ጣቢያ በሂሳብ ሹምነት የሚያገለግል ሲሆን እናታቸው የቤት እመቤት ሆና 5 ልጆች በፈሪሃ እግዚአብሔር የምታስተዳድር እናት ነበረች። በነበረባቸው ኢንፌክሽን ምክንያት በአንድ ሳምባም እየተነፈሱ ቤተ ክርስቲያን በጥበብ በፍቅር ሲያስተዳድሯት ነበር። ከአርጀንቲና የተገኙ ትሑት አባት የእግር ኳስ አፍቃሪም ናቸው። የሥነ ጽሑፍ እና የሥነ ጥበብ ወዳጅም ናቸው። ማንን ያደንቃሉ ተብለው ሲጠየቁ ሜሲ ወይስ ማራዶና ወይስ ፔሌ ሲሉ የእሳቸው የመጀመሪያ ምርጫ ፔሌ ነበር። አርጀንቲና ይህ ታላቅ ሰው በማጣቷ ምክንያት አዝናለች። ብዙ ወጣቶች ከአርጀንቲና ወደ ሮም ሲመጡ የአርጀንቲናን ባንዲራ ይዘው ርዕሰ ሊቃነ ጳጳስ ፍራንቺስኮስ በሚያስተምሩበት ሰዓት አድናቆታቸውን ባንዲራቸውን ከፍ አድርገው እያውለበለቡ ያሳያሉ። አድናቆታቸውን ይችሯቸዋል። ታላቋ አሜሪካ ከነጩ ቤተ መንግሥት ዶናልድ ትራምፕ ለርዕሰ ሊቃነ ጳጳስ ፍራንቺስኮስ ክብር ሲሉ እኚህ ሰው ደግ ናቸውና የአሜሪካ ባንዲራ ዝቅ ተደርጎ እንዲውለበለብ መመሪያ ሰጡ። ወደ ኤዥያ ምድር ልወስዳችሁ ነው። ከታላቋ ህንድ
ጠቅላይ ሚኒስትር ሞዲ ይህ ርዕሰ ሊቃነ ጳጳስ ፍራንቺስኮስ በሚሊዮን ለሚቆጠሩ ክርስቲያኖች የርኅራሄ፣ የትሕትና፣ የመንፈሳዊ ድፍረት ብርሃን ናቸው ሲሉ አሞካሽተዋል። የታላቁ ሩሲያው ፕሬዝዳንት ቭላድሚር ፑቲን ርዕሰ ሊቃነ ጳጳስ ማለት በሩሲያ የሚገኘውን የኦርቶዶክስ ቤተ ክርስቲያንና የካቶሊካዊት ቤተ ክርስቲያን ኅብረት እንዲጠነክር የጣሩ ታላቅ መሪ ነበሩ ሲሉ አሞካሽተዋቸዋል። ርዕሰ ሊቃነ ጳጳስ ፍራንቺስኮስ በቤተ ክርስቲያን ውስጥ ትልቅ ለውጥ አምጥተዋል። በቫቲካን እጥፍ የሚከፈላቸው ሰራተኞች ይህ ገንዘብ እንዲቆረጥባቸውና ለድሆች፣ ለስደተኞች እንዲውል ለበጎ አድራጎት ድርጅት እንዲውል አድርገዋል። ሪፎርሚስት የሚባሉት የቤተ ክርስቲያን ትሑት አባት ርዕሰ ሊቃነ ጳጳስ ፍራንቺስኮስ ለውጡን የጀመሩት ገና ተመርጠው በሕዝቡ ፊት ለፊት ሲቆሙ ሕዝቡ እኔን መጀመሪያ ይባርከኝ በማለት ማጎንበሳቸው ብዙዎች ዘንድ አነጋጋሪም ሆነዋል። እኚህ ትሑት አባት የተዘጋጀላቸው ቅንጡ መኪናም አልፈልግም በማለት እንደ ሌሎች ካርዲናሎች በባስ የሚመላለሱ ነበሩ። ይህ ብቻ ሳይሆን 1.4 ቢሊዮን ካቶሊካውያን የሚመሩ እኚህ ትሑት አባት ቦርሳቸው ራሴ ካልያዝኩ የሚሉ ትሑት አባት ነበሩ። ይህ ብቻ አይድነቃችሁ፣ 36,000 የአሜሪካ ዶላር በየወሩ የሚከፈላቸው ሆኖ ሳለ ነገር ግን ይህ ሁሉ ገንዘብ ለአንድ ወርም ሳይከፈላቸው ሙሉ ገንዘቡ ለበጎ አድራጎት ድርጅት ያዋሉ ትሑት ሰው ነበሩ። በደቡብ ሱዳን ያለው ጦርነት ለማስቆም የደቡብ ሱዳን መሪዎችን በዚሁ በመኖሪያ ቤታቸው ማለትም በሳንታ ማርታ ጠርተው ጋብዘዋቸው ዝቅ ብለው የጥቁሮችን ጫማ መሳማቸው ምንኛ ትሑት ናቸው። ርዕሰ ሊቃነ ጳጳስ ፍራንቺስኮስ በመላው ዓለም ተገኝተው ጦርነት ይብቃ፣ ሰላም ይውረድ፣ እርቅ ይስፈን እያሉ ያስተማሩ ትሑት አባት ነበሩም። ለዛም በ2013 እንደ ኢሮፒያን ዘመን አቆጣጠር ታይም መጽሔት የዓለሙ ምርጥ ሰው ብሏቸዋል። በዚህም ፉክክር የተሳተፉት እነ ሴናተር ቴድ ክሩስ እና የሶሪያው ፕሬዝዳንት በሽር አልአሳድ ነበሩ። በ2024 እንደ ኢሮፒያን ዘመን አቆጣጠር በዓለም የኖቤል ሽልማት ለእጩነትም ቀርበዋል። በተለይ በእስራኤልና በፍልስጤም የነበረው የማያባራውን ጦርነት ለማስቆም ያላሰለሰ ጥረት ስላደረጉም ጭምር ነው። እኚህ ትሑት አባት በፍልስጤማውያን ልብ ውስጥ ታትመዋል። ፍልስጤም አገር እንድትሆንና የፍልስጤም ባንዲራ በሮም በቫቲካን እንዲውለበለብም ጭምር አድርገዋል። ለዛም የሐማስ ጦር አዛዥ የነበረው ባሲም ናኢም ዛሬ የፍልስጤማውያን የልብ ወዳጅ እና የመብት ተከራካሪ የሆኑት ርዕሰ ሊቃነ ጳጳስ ፍራንቺስኮስ በማጣታችን አዝነናል ሲል ገለጸ። ርዕሰ ሊቃነ ጳጳስ ፍራንቺስኮስ በእውቀት የዳበሩም ነበሩ። በኬሚካል ኢንጂነሪንግ ምሩቅ ናቸው። ሁማኒቲም አጥንተዋል። ሳይኮሎጂም አጥንተዋል። ሊትሬቸርም ምሩቅ ናቸው። በፍልስፍናና ነገረ መለኮት ደግሞ የዶክትሬትም ዲግሪ አላቸው። የኢንስታግራም ተጠቃሚም ናቸው። ሚዲያ የእግዚአብሔር ስጦታ ነው ብለው ያምናሉ። ኢንስታግራም እንደከፈቱ በ12 ሰዓት ውስጥ 1 ሚሊዮን ተከታይን አፍርተዋል። አሁን ደግሞ 31 ሚሊዮን ተከታዮች ያፈሩና በ8 ቋንቋዎች ለዓለም ወንጌልን ያሰራጫሉ። በእውቀት የዳበሩም ስለነበሩ ለብዙዎች መሪዎች መፍትሄ
ሆነዋል። በተለይ የጣሊያኗ ጠቅላይ ሚኒስቴር ጆርጂያ ሜሎኒ የእሳቸውን ህልፈት ስትሰማ እንዲህ በማለት አዝናለች። ትልቅ ሰው፣ ታላቅ መሪ፣ ጓደኛዬ፣ በተለይ በፈተናም በጭንቅ ሰዓት የሚመክሩኝ ትልቅ አባት አጥቻለሁ ስትል ተናግራለች። ይህን ሰው አለማድነቅ አይቻልም። የስፔኑ አክተር አንቶኒ እንዲህ ብሎም ተናገራቸው። እኚህ ትልቅ የርኅራሄ አባት ነበሩ ሲል የኩባ የአሜሪካ ታዋቂዋ አቀንቃኝ ደግሞ ኮሪያ ደግሞ እንዲህ ብላ አሞካሽታለች። ተስፋ ለሌላቸው በእሳቸው መመሪያ ተስፋቸው። እኚህ ትሑት አባት ሁል ጊዜ የሚናገሩት ስለ እግዚአብሔር ምሕረት ነው። ሁአማይ ቱጀጅ ይላሉ። እኔ ማነኝ ፈራጅ ይላሉ። ሁሉንም ይቀበላሉ፣ ሁሉንም ያቅፋሉ። ቤተ ክርስቲያን ፍርድ ቤት ሳትሆን የምህረት ቤት ናት በማለት ይመሰክራሉ። ርዕሰ ሊቃነ ጳጳስ ፍራንቺስኮስ በነበሩበት ጊዜ ሲመሩም ሳሉ ለቤተ ክርስቲያን ትልልቅ ጽሑፎችም አበርክተዋል። በተለይ ላውዳቶ ሲ ውዳሴ ላንተ የሚለው ጽሑፋቸው በእግዚአብሔር በሰውና በተፈጥሮ ላይ ያለውን ኅብረት በሚገባ አስተንትነውበታል። የእምነት ብርሃን የሚልም ኢንሲክሊካል ጽሑፍ አላቸው። ይህ ደግሞ ስለ እምነትና የክርስትና ፍሬ የሚያብራራ ነው። ፍራቴሊ ቱቲ በወንድማማችነትና በማኅበራዊ ሕይወት ዙሪያ ያስተነተኑት ጽሑፍ በብዙዎች ዘንድ ተወዳጅ ሆኗል። ዴሌግዚት ኖስ ደግሞ በኢየሱስ ውስጥ ያለው የመለኮታዊ ፍቅር የሚያብራራ ጽሑፍም ለቤተ ክርስቲያን አበርክተዋል። የቤተ ክርስቲያን ሪፎርሚስትም ስለነበሩ ሲኖዳሊቲ በማለት የተጻፈው ጽሑፍ ደግሞ በአንድነት ለመጓዝ በኅብረት ለመጓዝ እርስ በርስ በመደማመጥና በተሳትፎ ቤተ ክርስቲያን እንድትቀጥል በማለት በብዙዎች ዘንድ አድናቆት ያገኘው ጽሑፋቸው ያካትታል። እኚህ ሰውን አለማድነቅ ከባድ ነው። በአገራችን ጠቅላይ ሚኒስቴር ዶክተር አብይ የእሳቸውን ሕልፈት ሲሰሙ እንዲህ በማለት ጽሑፋቸው አሰናዱ። የእሳቸው ሕልፈት አይደለም ለካቶሊካውያን፣ ለመላው ፍጡር ኪሳራ ነው ብለዋል። የጀርመኑ ቻንስለር ፍሬድሪክ ሜርስ ደግሞ የርዕሰ ሊቃነ ጳጳስ ሕልፈት ሲሰሙ በማዘናቸው እሳቸው በጣም ለተጎዱት ለፍትሕና ለእርቅ ባደረጉት ጥረት ሁሌም ሲታወሱ ይኖራሉ። ይህ ደግሞ በእግዚአብሔር ላይ የነበራቸው እምነት ረድቷቸዋል ሲል ገልጸዋል። በአገራችን ደግሞ የኦርቶዶክስ ተዋሕዶ መሪ የሆኑት ወብፁዕ ቅዱስ አቡነ ማትያስ በእሳቸው ሕልፈት ማዘናቸው ገልጸዋል። በተመሳሳይ ደግሞ በሙስሊሞችም መሪ የሆኑት የፕሮቴስታንትም መሪ የሆኑት ሐዘናቸው ጥልቅ እንደሆነ ገልጸዋል። በዘንድሮ ዓመት እሳቸው ባወጁት በኢዮቤልዩ ዓመት ይህ የጸጋ የንስሐ ዓመት እስከ 35 ሚሊዮን የሚደርሱ ካቶሊካውያንና መልካም ፍቃድ ያላቸው ሁሉ ወደ ሮም መጥተው በዚህ ጸሎት ያደርጋሉ። ቅዱሳን ስፍራዎችን ይጎበኛሉ። ይህ የንስሐ ጊዜ ከእግዚአብሔር ጋር የምንገናኝበት ጊዜ ነው በማለትም አስተምረው አልፈዋል። እኚህ ትሑት አባት በቤተ ክርስቲያን ማጣት ከባድ ነው። ነገር ግን ክርስቲያኖች ተስፋችን አምላካችን ስለሆነ እሳቸው የሚጠብቃቸው የእግዚአብሔር መንግሥት ነው። ሲኖሩ ለክርስቶስ ኖረዋል፣ ሲሞቱም ለክርስቶስ ይሞታሉ። እሳቸው እግዚአብሔር ስለሰጠን እናመሰግናለን። ርዕሰ ሊቃነ ጳጳስ ፍራንቺስኮስ ለመላው ካቶሊክ ቤተ ክርስቲያን ስላደረጋችሁት ድንቅ ነገር ሁሉ እናመሰግናችኋለን።
ለዓለም ስላደረጋችሁት ድንቅ ነገር እናመሰግናለን። ለተፈጥሮ ስላደረጋችሁት ድንቅ ነገር እናመሰግናለን። ነፍሳችሁን በአብርሃም በይስሐቅ በያዕቆብ ዘንድ ያኑርልን። አሜን።